Welcome to የኮከብ ትውልድ። ቅጣት። አንድ ቀን እናቴ በጣም ብዙ ፍራፍሬዎች አመጣች። መቼ ነው ታዲያ ከፍራፍሬው የምትሰጭን ብለን ጠየቅን። ፍራፍሬውን ማታ እንበላዋለን አለችማ። ወንድሜ ራሂም ስግብግብ ነው። ከሁሉም ፍራፍሬ ቀመሰ። አብዛኛውንም እሱ በላው። እዩ እዩ ራሂም ምን እንዳደረገ ታናሽ ወንድሜ ጮኸ። ራሂም ክፉና ራስ ወዳድ ነው አልኩኔ። እናታችን በራሂም ድርጊት ተናደደች። እኛም በራሂም ተናደንበታል። ነገር ግን ራሂም ምንም አልመሰለውም። ራሂምን አትቀጪውም ሲል ትንሽ ወንድሜ ጠየቀ። ራሂም ቶሎ ብለህ ይቅርታ ጠይቅ እናታችን አስጠነቀቀችው። ራሂምም ወዲያው ይታመም ጀመር። ሆዴም በጣም አመመኝ በማለት ራሂም አልጎመጎመ። እናታችን ይህ ሊከሰት እንደሚችል ታውቅ ነበር። ፍራፍሬው ራሂምን እየቀጣው ነው። በኋላም ራሂም ይቅርታ ጠየቀን። ከእንግዲህ ዳግመኛ ስግብግብ አልሆንም በማለት ቃል ገባ። ሁላችንም አመን ነው።